ይህቺ ክሌር ትባላለች። የ16 ዓመት ተማሪ ናት። ከውጭ ስትታይ በጣም የተለመደች ልጅ ትመስላለች። ነገር ግን በውስጧ እጅግ ጨካኝና በቀለኛ ናት። ክሌር ሁልጊዜ የምትናገረው ነገር ይህ ሁሉ የአምላክ ፍቃድ ነው የሚል ነው። በህልሟም አንድ እንግዳ ሰው ትንሽ አጋዘን ሲያድንና በእጆቹ ደም የተጨማለቁበት አስፈሪ ምስል ታያለች። ይህ የደም ጥማት አይምሮዋን ተቆጣጥሮታል። አንድ ቀን ከትምህርት ቤት እንደወጣች የትራንስፖርት አገልግሎት ተቋርጦ ታገኛለች። በእግር ወደ ቤት እየሄደች ሳለ አንድ እንግዳ ሰው በመኪና መጥቶ መንገድ ይጠይቃታል። ክሌር መጀመሪያ ብታመነታም ሰውየው ገንዘብ በመስጠትና የሴት ልጆቹን ፎቶ በማሳየት ለማሳመን ይሞክራል። ክሌርም መኪና ውስጥ ትገባለች። ነገር ግን መኪና ውስጥ ስትገባ በጣም የቆሸሸ ነው። ሰውየው ስልኩ እንደሞተ ቢነግራትም በኪሱ ውስጥ ሲጠራ ትሰማለች። ይባስ ብሎ በሩ በሙሉ ይቆልፈዋል። ክሌር የጠረጠረችው ነገር እንደሚፈጠር ሲገባት ሳዘገየ መኪናዋን ቀብቶ ወስዳ አንገቱን ታንቋለች። መኪናው ይገለበጣል። ክሌርም አንዳች ማስረጃ ሳትተው በቢላ ጨርሳው ትሄዳለች። ወደ ቤት እንደገባች ደሟንና ማስረጃዋን ታጠባለች። ይህ ድርጊት ለእሱ የመጀመሪያው አይደለም። የክፍል ጓደኛው ጁሊያን ቤት መታ የጠበቀቻት ትገኛለች። ለማጥናት ቀጠሮ ነበራቸው። ክሌር የት እንደነበረች ውሸት ትናገራለች። ክፍሏ ስትገባ ግን አንድ ሰው ታያለች። ያ ሰው እሷ ቀደም ብላ በስተት የገደለችው ቦብ የሚባል የፖስታ ቤት ሰራተኛ መንፈስ ነው። ቦብ ያስጠነቅቃታል። ነገር ግን ክሌር ትኩረት አትሰጠውም። በሚቀጥለው ቀን ደግሞ ስለጠፋችው ተረዛ የክፍል ጓደኛዋ ወሬ ይሰማሉ። ሰውየው ልጆቹን የሚያፍነው ተመሳሳይ ዘዴ የተጠቀመ እንደሆነ ስትሰማ የገደለችው ሰው የአፋኝ እንደሆነ ትረዳለች። መርማሪ ቲሞንስ ክሌርን ለማነጋገር ትምህርት ቤት ይመጣል። ክሌር በፈጠራ ታሪክ ብትሸውደው መርማሪው ጥርጣሬውን አላቆመም። በኋላም ክሌር ከአመት የቀድማ ፍቅረኛዋ ከዌድ ጋር ወደ ፓርቲ ትሄዳለች። ፓርቲው ላይ ከሄል ጋር ፎቶ ተነሳች። ነገር ግን ፖሊሶቹ ስለመጡ ሁሉም ተበተኑ። ክሌር እየተደበቀች ሳለ የጠፉ ልጃገረዶች ፎቶ ታገኛለች። አንዷ ተሬዛ ነበረች። ዌድ ከአፋኞቹ ጋር ግንኙነት እንዳለው ትጠረጥራለች። ለጓደኛዎቿ ብትነግራቸውም የዌድ ድርጊት እንዲህ አይነት እንደሆነ ማመን አቃታቸው። ከሷም ይልቅ ዌድን ይደግፉታል። ቲሞንስ ክሌርን በቢሮ ጠርቶ በጊዜ ገደቧ ላይ ክፍተት እንዳለ ይነግራታል። ክሌር ተስፋ ሳትቆርጥ የቦብን መንፈስ ምክር በመስማት አንድ የተተወ ቤት ውስጥ ገብታ ፍንጮችን ትፈልጋለች። የሄልጋን ካሜራ ታገኛለች። ይህ ዌድና ሄልጋ በወንጀል ውስጥ እንዳሉ ያረጋግጣል። በመጨረሻም የቅርብ ጓደኛዋ ጁሊያን ትጠፋለች። ክሌር በጣም ተበሳጨች። አያቷ ጊ የተደበቀው ሚላዋ ስታገኘው ክሌር እንዳትወጣ ብትከለክልም ክሌር ወደ ቤተክርስቲያን በመሄድ መንገዷን ትፈልጋለች። የሄልጋን ቤት ሰብራ በመግባት ጁሊያን አይት እንዳለች ታውቃለች። ክሌር ወደ ቦታው ስትሄድ ተይዛ ትታሰራለች። እዚያም ጁሊያናን ታገኛለች። አፋኙ የገደለችው ሰው መንታ ወንድም እንደሆነ ትረዳለች። ክሌር ራሷን ነጻ አውጥታ አፋኞቹን በሙሉ ትደመሰሳለች። ሲንቀሳቀስ የነበረው መርማሪ ቲሞንሰን ሙሰኛ መሆኑ ይጋለጣል። ወደ ቤት ስትመለስ ቲሞንስ አያቷን ገሏታል። ክሌር በከፍተኛ ትግል ቲሞንስን ትገሏለች።
በከፍተኛ ትግል ቲሞንስን ትገድሏለች። በመጨረሻ ግን አማቲ ሁሉንም ወንጀል ስትመራ እንደነበር ደረሰችበት። በቲያትር መድረክ ላይ እውነተኛውን ቢላዋ በመያዝ የመጨረሻውን የበቀል እርምጃ ለመውሰድ ስትዘጋጅ ታሪኩ በዚህ ይቋጫል።